ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ኢራን ትገረማላችሁ በማለት አዲስ ወታደራዊ ስልትን ይፋ አደረገች። የኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆኑት ሰይድ ማጂድ ሙሳቪ የአሜሪካና እስራኤልን የሚያስደምሙ አዳዲስ የጦር ስልቶችን፣ የሚሳኤል ማስወንጨፊያ ስርዓቶችን ይፋ ማድረጋቸውን አስታወቁ። አዛዡ በኤክስ ማህበራዊ ገጻቸው ባስተላለፉት መልእክት ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች የሚሳኤል የበላይነት መረጋገጡን አውጃለሁም ብለዋል። ይህ መግለጫ የተሰጠው ኢራን በእስራኤል በዲሞና የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት መፈጸሟን ካረጋገጠችም በኋላ ነው። ኢራን ይህን ጥቃት የሰነዘረችው ቀደም ሲል በቡሽርና በናታንዝ የኒውክሌር ጣቢያዎቿ ላይ ለደረሰባት ጥቃት ምላሽ ለመስጠት መሆኑንም ገልጻለች። በደቡባዊ እስራኤል የምትገኘው የአራድ ከተማ በጥቃቱ ክፉኛ የተመታች ሲሆን 5 ሰዎች ህይወታቸው ሲያልፍ ከ100 በላይ ሰዎች የአካል ጉዳትም ደርሶባቸዋል። 9 ህንፃዎች ላይ ከፍተኛ የንብረት ውድመትም እንደደረሰም ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ በሰጡት መግለጫ በጣም አስቸጋሪ ምሽት አሳልፈናል ሲሉ የሁኔታውንም ክብደት ገልጸዋል። ዶናልድ ትራምፕ ጦርነቱን ለማስቆም 6 ቅድመ ሁኔታዎችን የያዘ የድርድር እቅድ ማዘጋጀታቸውም ተሰምቷል። ኢራን ለትራምፕ ምላሽ ሰጠች። የኢነርጂና የነዳጅ መሰረተ ልማቶቻችን ላይ ጥቃት ካደረሳችሁ በቀጠናው ያለው የውሃ ማጣሪያዎች በሙሉ እናወድማለን በማለትም መልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓታት ውስጥ ካልተከፈተ በኢራን የኃይል ማመንጫዎች ላይ ጥቃት እንደሚሰነዝሩ ካስጠነቀቁ በኋላ ኢራን ጠንከር ያለ ምላሽን ሰጥታለች። የጦር ሰራዊቱ ኦፕሬሽን እዝ ቃል አቀባይ ካታም አልአንጃብ እንደገለጹት አሜሪካ ወይም ሌሎች የኢራን የነዳጅ ተቋማት ላይ ጥቃት ካደረሱ አጸፋው በቀጠናው ባሉ የመረጃ የኢነርጂና የመጠጥ ውሃ ማጣሪያ ተቋማት ላይ ይሆናልም ብለዋል። ዶናልድ ትራምፕ የሶስተኛውን ዙር የስልጣን ዘመን ጠየቁ። የአሜሪካው ፕሬዝዳንት ትራምፕ የ2020 ምርጫ ተሰርቆብኛል በሚል ለዚያ ካሳ ይሆን ዘንድ ሶስተኛ የስልጣን ዘመን ሊሰጣቸው እንደሚገባ የሚገልጽ ጽሑፍ በገጻቸው ላይ አጋርተዋል። ይህ ድርጊት በሀገሪቱ ህገ መንግስት ላይ ከፍተኛ ውግዘትን አስነስቷል። በአሜሪካ ህገ መንግስት 22ኛው ማሻሻያ መሰረት ማንኛውም ሰው ከ2 የስልጣን ዘመን በላይ ማገልገል አይችልም። ትራምፕ የ2020 ምርጫ ውጤት የተጭበረበረ መሆኑን ቢገልጹም የአሜሪካ ፍርድ ቤቶች እና የፍትህ ሚኒስቴር ግን ምንም አይነት ተጨባጭ ማስረጃም እንዳላገኘ ደጋግሞ ገልጸዋል። ይህ የትራምፕ አቋም የዲሞክራሲያዊ ስርዓትና የህግ የበላይነትን ገደብ የሚፈታተን መሆኑንም ተጠቅሷልም። እስራኤል በሊባኖስ የሚገኝ ቁልፍ ድልድይን አጋየች። የእስራኤል ጦር በደቡብ ሊባኖስ የሚገኘውንና የሀገሪቱን ደቡባዊና ሰሜናዊ ክፍሎች የሚያገናኝ ስትራቴጂካዊ የቃስሚያ ድልድይ በድብደባ ማውደሙ ተነገረ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊታን ወንዝ ላይ ባሉ ድልድዮች ላይ አስቸኳይ ጥቃት እንዲፈጸም ባዘዙት መሰረት የተከናወነው ይህ እርምጃ የሂዝቦላ ተዋጊዎችና የጦር መሳሪያዎች እንቅስቃሴን ለመግታት ያለመ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገልጸዋል። ጥቃቱ ከቀጠለ ወዲህ በሊባኖስ የሟቾች ቁጥር 1024 መድረሱ የተገለጸ ሲሆን ግጭቱ ከመጋቢት 2 ጀምሮ በቀጠናው ወደ ከፍ ወዳለ ደረጃ ተሸጋግሯል። እስራኤል በድንበር መንደሮች የሚገኙ ቤቶችንም እንደምትመታም አስታውቃለች። በኳታር የሄሊኮፕተር አደጋ የ7 ሰዎች ህይወት አለፈ። በኳታር የባህር ክልል ውስጥ በተከሰተ የሄሊኮፕተር አደጋ የ7 ሰዎች ህይወት ማለፉን የኳታርና የቱርክ ባለስልጣናት ዛሬ አስታውቀዋል። በአደጋው 4 የኳታር ወታደሮች እንዲሁም 1 የቱርክ ወታደርና 2 የአሴልሳን መከላከያ ኢንዱስትሪ ቴክኒሽያኖች መሞታቸውም ተረጋግጧል። ሄሊኮፕተሩ የወደቀው የኳታር ቱርክ ጥምር ኃይል መደበኛ የልምምድ በረራ እያደረገ በነበረበት ወቅት በገጠመው የቴክኒክ ብልሽት መሆኑም ተገልጿል። ምንም እንኳን በመካከለኛው ምስራቅ ካለው ጦርነት ጋር ግንኙነት እንዳለው ባይረጋገጥም ጦርነቱ ከተቀሰቀሰ በኋላ በኳታር ሞት ሲመዘገብ ይህ የመጀመሪያውም ነው። የሟቾች አስክሬን በሙሉ መገኘቱም የሀገሪቱ መከላከያ ሚኒስትር አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሆርሙዝ አልተዘጋም ሲሉ በድጋሚ ገልጸዋል። አክለውም መርከቦች ለማለፍ እያመነቱ ያሉት እናንተ አሜሪካና እስራኤል በጀመራችሁት
ጦርነት ምክንያት የኢንሹራንስ ኩባንያ ስለፈሩ እንጂ ኢራን በፈጠረችው ችግር አይደለም ብለዋል። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ 48 ሰዓት ውስጥ እንዲከፈት በሰጡት የመጨረሻ ማስጠንቀቂያ በመቃወም የትኛውም የኢንሹራንስ ኩባንያ ሆነ ኢራናዊ በሚሰነዘር ተጨማሪ ዛቻ አይፈራም ሲሉ አስጠንቅቀዋል። የኢራኑ ዲፕሎማት ንግግራቸውን ሲያጠቃልሉ ያለ ንግድ ነጻነት የባህር ላይ ጉዞ ነጻነት ሊኖር አይችልም፣ ሁለቱንም ማክበር አለባችሁ፣ ካልሆነ ግን ከሁለቱ አንዱንም አታገኙም ብለዋል። በሌላ ዜና ኢራን የሆርሙዝን ሰርጥና የቴሌኮም ኬብሎቹን እንደምትቆርጥ አስጠነቀቀች። ትራምፕ የኢራን ኃይል ማመንጫዎች እንደሚመቱ መዛታቸውን ተከትሎ ቴሄራን የሚከተሉትን አጸፋዎች እርምጃዎች እንደምትወስድ አስታውቃለች። የኃይል ማመንጫዎቿ እስኪጠገኑ ድረስ ሰርጡ ሙሉ በሙሉ ይዘጋል፣ በባህር ውስጥ የተዘረጉ የቴሌኮም ኬብሎች ይቆረጣሉ፣ የእስራኤል የኢነርጂ ተቋማትና የአሜሪካ የጦር ሰፈር ያለባቸው የቀጠናው ሀገራት የኃይል ማመንጫዎች በሙሉ ይወድማሉ ሲሉ አክለውም ገልጸዋል። ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። ቤተሰቦች ቻናላችንን ላይክ እንዲሁም ሰብስክራይብ በማድረግ አባል መሆኑን ያረጋግጡ። መልካም ጊዜ